ሰላም ጤና ይስጥልን ውድና የተከበራችሁ የትርታ ኢንተርቴይንመንት ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በሌላው የቴክኖሎጂ ሪቪው ፕሮግራማችን ተመልሰን መጥተናል። በዛሬው ፕሮግራማችን ደግሞ የምንመለከተው ስለ ፍሪጅ ነው። ፍሪጅ እንደሚታወቀው ብዙዎቻችን የምንጠቀምበት ሌሎች ደግሞ ልንገዛ የምናስበው ወሳኝ የቤት ዕቃ ነው። ስለዚህ ስለ ፍሪጅ ጠቅላላ መረጃዎችን በዛሬው ፕሮግራማችን እንመለከታለን። ከምንመለከታቸው ጉዳዮች ውስጥ ዋነኛውና የመጀመሪያው የሚሆነው ምን አይነት ፍሪጅ ብንገዛ ነው ተመራጭ? ፍሪጆችስ ልዩነታቸው ምንድነው? በውስጣቸው የያዙት ወሳኝ የሚባል ነገር ምንድነው? በተጨማሪም ደግሞ ልጠቁማችሁ የሚፈልገው አንደኛው ጉዳይ ፍሪጅ ከገዛም በኋላ እንዳይበላሽ ምን አይነት ጥንቃቄዎችን ማድረግ አለብን የሚለውንና ጥንቃቄዎች እጠቁማችኋለሁ። ከፕሮግራሙ ጋር እኔ ናውል ጎበና አብሬያችሁ ቆያለሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ። አንድ ሰው ፍሪጅ ለመግዛት ሲያስብ ማወቅ ያለባቸው ወሳኝ ጉዳዮች፣ የመጀመሪያውና ዋነኛው ጉዳይ ምንድነው? አንድ ሰው መግዛት የሚችልበትን የገንዘብ አቅም ማወቅ አለበት። ምክንያቱም እያንዳንዱ ፍሪጅ የተለያየ ዋጋ፣ የተለያየ አቅም፣ የተለያየ ቴክኖሎጂ ነው ያረፈባቸው። ስለዚህ በአቅማችን ልክ እንግዛ ብለን የምናስብ ከሆነ ይሄን ያክል ብር አለኝ፣ በዚህ ያክል ብር ይሄንን ፍሪጅ ማግኘት እችላለሁ ብላችሁ ማሰብ ይኖርባቸዋል። እያንዳንዱ ነገር ልዩነቱ የሚታየው ከታች ከምዘረዝርላቸው ጉዳይ አንጻር ስለሆነ እነዚህን ዋና ነጥቦችን አይታችሁ መግዛት የምታስቡትን ፍሪጅ መግዛት ይኖርባቸዋል ማለት ነው። ሌላኛው ሁለተኛው እና ዋነኛው ጉዳይ ብሩን ወይም ገንዘቡን ማዘጋጀት ከቻለን ስለዚህ የፍሪጆችን አይነት መለየት ይኖርብናል ማለት ነው። የፍሪጆች አይነት የሚለዩት አንደኛው በሊትር ደረጃቸው ነው። በሊትር ደረጃቸው ስንለያቸው በቤተሰባችን አቅም ልክ የምንገዛው ፍሪጅ ሊለያይ ይችላል። ምክንያቱም ሁለት ሰው በአንድ ቤት ውስጥ ካለ መግዛትም ያለበት እንደ አቅሙ ልክ አነስ ያለች ፍሪጅ ቢገዛ በቂ ነው። ለምሳሌ 2፣ 3፣ 4 ልጆች ያሉበት ቤት ከሆነ ደግሞ እንደ አስፈላጊነቱ መግዛት ያለበት ፍሪጅ ከዛኛው ከመጀመሪያው ከፍ ያለ መሆን አለበት ማለት ነው። እነዚህን እንደዚህ ብለን ካለፍን በሊትር ደረጃቸው በትንሹ ከ110 ሊትር በላይ ያሉ ፍሪጆችን ብንገዛ ለትንሽ ቤት በቂ ነው ማለት ነው። ሌላኛውና ወሳኙ ጉዳይ ምንድነው? ፋን ሲስተም ነው። ፋን ሲስተም በአንድ ፍሪጅ ውስጥ አለ ማለት ያ ፍሪጅ በረዶን አይሰራም ማለት ነው። ምክንያቱም ምንፈልገውን ዕቃ ያስገባነውን ዕቃ ቀዝቅዞ ወጥቶ መጠቀም እንችላለን ማለት ነው። ትልቁ አድቫንቴጁ ይሄኛው ነው። በተጨማሪ ደግሞ ሽታን አይፈጥርም። ምክንያቱም ያለውን ሽታ ወደ ውስጥ የማስቀረት አቅም ስላለው ፋን ሲስተም ስለሆነ ማለት ነው። ከዋጋ ደረጃ ስንመለከት ፋን ሲስተም ከሌሎቹ ፋን ከሌላቸው ፍሪጆች ዋጋው ከፍ ይላል ማለት ነው። ሌላኛው በተቃራኒው ያለ ፋን ሲስተም ፍሪጅ እንመለከታለን። ያለ ፋን ሲስተም ፍሪጅ በረዶ ይሰራል ማለት ነው። ይሄ ሲሆን ያስገባነውን ነገር ለመጠቀም ስንፈልግ በረዶው እስኪለቅ መጠበቅ ይኖርብናል ማለት ነው። ሌላኛው ጉዳይ ደግሞ ምንድነው? ፋን ስለሌለው ሽታን የመፍጠር እድሉ ከፍተኛ ነው። ፋን የሌላቸው ፍሪጆች ማለት ነው። በሌላ በኩል እንደ ጠቀሜታ የሚታየው ብዙም የኤሌክትሪክ ፍጆታ የለውም። ምክንያቱም ፋኑ ነው ያኛው ኤሌክትሪክ ፍጆታውን ከፍ የሚያደርገው። በተጨማሪም ደግሞ ዋጋው ከዛኛው ዝቅ ይላል ማለት ነው።
በሶስተኛ ደረጃ ላይ የምንመለከተው ወሳኙ ጉዳይ ደግሞ ምንድነው? ኮምፕረሰር ነው። ኮምፕረሰር በፍሪጅ ውስጥ መካተቱ ያ ፍሪጅ የተመጣጠነ ቴምፕሬቸር እንዲኖረው ያደርጋል። ባላንስ የሆነ ቴምፕሬቸር ይኖረዋል ማለት ነው። ኮምፕረሰሩ በጣም ወሳኝ ቴክኖሎጂ ከመሆኑ በዘለለ ትናንሽ ፍሪጆች ላይ የምናገኘው ኮምፕረሰር ጀነራል ኮምፕረሰር ነው። ሌላኛው ኢንቨርተር ኮምፕረሰር የምንለው የቴምፕሬቸሩን ባላንስ በተመጣጣኝ መልኩ እቃው በሚፈልገው አቅም ከፍና ዝቅ እያደረገ ባላንሱን አስጠብቆ ይሄዳል ማለት ነው። ኢንቨርተር መሆኑ ተመራጭ ያደርገዋል ማለት ነው። ትላልቆች ፍሪጆች እና መካከለኛ ፍሪጆች ላይ ይህንን ኮምፕረሰር ማግኘት እንችላለን ማለት ነው። ሌላኛው ጉዳይ ምንድነው? ውስጡ ያሉት ሸልፎች መንቀሳቀስ መቻላቸው ጠቀሜታው ሰፊ ነው። ምክንያቱም ተለቅ ያለ ነገር እናስገባ ብለን ካሰብን ቦታው የማይችልልን ከሆነ እንዴት ነው ይህንን ያመጣነውን ዕቃ ውስጥ አስገብተን መጠቀም የምንችለው የሚለውንም ነገር ማሰብ ይኖርብናል ማለት ነው። ሌላኛው ወሳኙ ጉዳይ ደግሞ ምንድነው? ኢነርጂ ሴቪንግ። ኢነርጂ ሴቪንግ ስንል ኃይል ቆጣቢ መሆኑ በጣም ወሳኝ ነው። ምክንያቱም አንድም ፍሪጅ ኃይል ቆጣቢነቱን ማረጋገጥ ቻልን ማለት የኤሌክትሪክ ፍጆታችንን ቀነስን ማለት ነው። ስለዚህ እያንዳንዱ ፍሪጅ ላይ የምንመለከታቸው የስታር ምልክቶች የሚያሳዩን ይሄ ፍሪጅ ኃይል ቆጣቢ ነው፣ ኃይል ቆጣቢ አይደለም የሚለውን የሚለኩልን ናቸው ማለት ነው። ይህን ስንመለከት አብዛኞቹ ፍሪጆች ላይ እንመለከታለን ባለ 1 ስታር፣ ባለ 2 ስታር፣ ባለ 3 ስታር፣ ባለ 4 ስታር እያሉ የስታር ደረጃቸው የኃይል ቆጣቢነት አቅማቸውን ይወስናል ማለት ነው። ሌላኛው ደግሞ የምንመለከተው አንዳንድ ፍሪጆች ላይ ያለ ግን አብዛኞቹ ላይ የሌለ ውሃንና በረዶን መቅዳት ወይም መጠቀም እንድንችል የሚያደርጉ ፍሪጆች ናቸው። ከውጪ በኩል በቀላሉ እንደምትመለከቱት ውሃንና በረዶን ከዛ መጠቀም እንድንችል የሚያደርጉ ፍሪጆች ናቸው። ሌላኛው ጉዳይ ደግሞ ምንድነው? ቮልቴጅ ስታቢላይዘር መኖሩ የፍሪጁን ቆይታ ያረዝመዋል። ምክንያቱም የኃይል መለዋወጥ ይፈጠራል። ብዙውን ጊዜ እንደምናውቀው በሀገራችን ማብራት ይመጣል ይሄዳል፣ ሲያስፈልገው በጣም በከባድ ኃይል ይመጣል፣ ሲያስፈልገው ደግሞ ኃይል ቀንሶ ይመጣልና እንደዚህ አይነት ነገሮች የፍሪጃችንን እድሜና ቆይታ ሊገድቡ ስለሚችሉ ስታቢላይዘር መኖሩ አስፈላጊነቱ አጠራጣሪ አይደለም፣ በጣም ወሳኝ ጉዳይ ነው። አንድ ሰው ፍሪጅ ከገዛ በኋላ ምን አይነት ጥንቃቄዎችን ማድረግ አለበት? የመጀመሪያና ዋነኛው ጉዳይ በተደጋጋሚ የኤሌክትሪክ መቆራረጥ ይፈጠራል። ይሄኛው የኤሌክትሪክ መቆራረጥ ኤሌክትሪክ ኃይል ማነስና መጨመር በራሱ የፍሪጁን ቆይታ ይወስነዋል ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ሁለተኛው ጉዳይ ምንድነው? ፍሪጅ ሲጸዳ እርጥበት ወደ ኤሌክትሪክ ሲስተሙ እንዳይገባ ማድረግ ይኖርባቸዋል። ይሄም ማድረግ ሲችሉ በዛው ልክ እንዳይበላሽ ያደርገዋል ማለት ነው። ሶስተኛ ጉዳይ ምንድነው? ኤር ቬንቲሌሽን ወይም አየር ማግኘት ይኖርበታል። ሌላኛው አራተኛውና ወሳኙ ጉዳይ ምንድነው? የአቀማመጥ ሁኔታዎች ናቸው። የአቀማመጥ ሁኔታው ተበላሸ ወይም ባላንሱን አጣ ማለት ጉዳት ይደርስበታል ማለት ነው። ስለዚህ እነዚህን ወሳኝ ጉዳዮችን ማወቅ ወይም ማረጋገጥ ይኖርብናል ማለት ነው። ማድረግ ያለብን ጥንቃቄዎች ደግሞ አንደኛ ደረቅና ንጹህ ቦታ ማስቀመጥ ይኖርብናል። ሌላኛው ሁለተኛው ጉዳይ ደግሞ ባላንስ እንዲያገኝ ማድረግ ይኖርብናል። ፍሪጃችን ባላንስ አገኘ ማለት የብልሽት አቅሙን ቀነስን ማለት ነው። ሶስተኛው ጉዳይ የኤሌክትሪክ መቆራረጥ ካለ የኤሌክትሪክ ኬብሉን መንቀል ይኖርብናል ማለት ነው። እንደዚህ ካላደረግን ማብራት እንደሚታወቀው ሲመጣ ሲሄድ የኃይል መቆራረጥ ስላለ ፍሪጁ ላይ የሚያደርሰው ጉዳት ከፍ ያለ ነው ማለት ነው። አራተኛው ጉዳይ ደግሞ ምንድነው? ስታቢላይዘር መጠቀም ይኖርብናል። ስታቢላይዘር መጠቀማችን በራሱ ውስጥ ያለ ስታቢላይዘር እንዳለ ሆኖ እናንተ ስታቢላይዘር ብትይዙ በዛው ልክ የፍሪጁን ቆይታ ማርዘም ትችላላችሁ ማለት ነው። አምስተኛውና ወሳኙ ጉዳይ ምንድነው? ተመጣጣኝ የኤሌክትሪክ ሶኬቶችን መጠቀም ይኖርብናል። ፍሪጁ ካለው የኤሌክትሪክ አቅም ወይም ቮልት ጋር ተመጣጣኝ የሆነ የኤሌክትሪክ ሶኬቶችን መጠቀም ይኖርብናል። ከፍ ያለም ዝቅ ያለም ከሆነ የራሱ የሆነ ሳይድ ኢፌክት ወይም ጉዳት ስላለው ማለት ነው።
ክቡራን ተመልካቾቻችን ለዛሬ ይዤላችሁ የመጣሁትን ፕሮግራም እንዴት አያችሁ? እንደሚታወቀው ፍሪጅ መግዛት ሁላችንም እንፈልጋለን። ስለዚህ መግዛት ያለብን ፍሪጆች በዋናነት መሆን ያለባቸው ብራንዳቸው የታወቀ ታዋቂ ብራንዶች ቢሆኑ ይመከራል። ምክንያቱም በሀገራችን ውስጥ የመለዋወጫው ጉዳይ አሳሳቢ ስለሆነ ቢበላሹ የሆነ ነገር ቢሆኑ ለማስተካከል አሳሳቢና አስቸጋሪ ስለሆነ አብዛኞቻችሁ ታውቃላችሁ አዳዲስ ብራንዶችን ሳይሆን ነባር ብራንዶች አሪፍ ካላቸው ጥንካሬያቸው ያላቸው የቴክኖሎጂና ወሳኝ ጉዳዮች ታይተው የምትገዙትን አይነት ብራንድ ብትወስኑና ብትመርጡ እንላለን። ስለዚህ በመጨረሻ ላይ ከነዚህ ብራንዶች ውስጥ ተመራጭ የሚባሉ ብራንዶችን ልጠቁማችሁ። ሳምሰንግ፣ ኤልጂ፣ ሚዲያ እና ሌሎችም ብራንዶች አሁን ላይ ካሉበት ሁኔታ በጣም ተመራጭና ብዙዎች የሚመርጡት ብራንድ ነው። ምክንያቱም በሀገር ውስጥ ኤጀንት ያላቸው ፍሪጆች ወይም ኤሌክትሮኒክሶች ለጥገና አያስቸግሩም። ምክንያቱም ከኤጀንቱ ጋር በመነጋገር አስፈላጊዎችን ጥገና ማድረግ ትችላላችሁ ማለት ነው። አብዛኛውን ጊዜ እቃዎች ስንገዛ መለዋወጫቸው አስቸጋሪ ስለሆነ ከዚህ ጋር በተያያዘ መግዛት የምታስቡትን እቃዎች አስባችሁ ብትገዙ እንላለን። ፍሪጅ መግዛት ላሰባችሁ ከትንሹ ከ110 ሊትር ጀምሮ ፍሪጅ መግዛት ትችላላችሁ። እስከ 500 እስከ 610 አካባቢ ያሉ ፍሪጆችን በሊትር ደረጃቸውና በብራንድ ልዩነታቸው መግዛት ትችላላችሁ። ፍሪጆቹን ስገዙ በትንሹ ከ110 ሊትር የሚጀምረው ፍሪጅ እስከ 29,000 ብር ማግኘት ትችላላችሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስላል። በቀጣይ ይዤላችሁ እንድመጣ የምትፈልጉትን መረጃ ወይም ሐሳብ አስተያየታችሁን ኮሜንት ቦክስ ውስጥ አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ